የፓዮኒር አካውንቴ በአንድ ቀን ተዘጋ። ለምን ይመስላችኋል? ዛሬ ይዤላችሁ የመጣሁት እኔ የተሳሳትኩትን ስህተት እናንተ እንዳትሳሳቱ፣ ፓዮኒር አካውንቴ እንዴት እንደተዘጋ፣ የእናንተ አካውንት ከተዘጋስ ምንድነው ማድረግ ያለባችሁ የሚለውን ነው ይዤ የመጣሁት። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ከኔ ጋር ቆዩ። በጣም ጠቃሚ ቪዲዮ ነው። በአሁኑ ጊዜ ኢትዮጵያ ውስጥ ፓዮኒር በጣም አስቸጋሪ እየሆነ መጥቷል። የብዙ ሰዎች አካውንት ብሎክ እየተደረገ ነው። የኔም እንደዛ ብሎክ ተደርጎብኛል። ምንድነው የተፈጠረው? ከ6 ወር በፊት የፓዮኒር አካውንት ከፍቼ ነበርና የዛኔ የሞላሁት በናሽናል አይዲ ነበረ። ከዛ ድንገት ፓስወርዱ ምናምን ረሳውና ተውኩት ምናምን ነገር። ከዛ ከስንት ጊዜ በኋላ እስኪ ደግሞ አሁን ደግሞ ልክፈት ምናምን ብዬ አዲስ አካውንት ስከፍት ወዲያው ብሎክ አደረጉብኝ። ይሄ ሆነ ደግሞ ምንድነው ሁለተኛ አካውንት ስከፍት የነበረውን መረጃ በፓስፖርት አደረኩት። የመጀመሪያ አካውንቴ ላይ በናሽናል አይዲ ነበረ የከፈትኩት። ሁለተኛ ላይ ደግሞ በፓስፖርት ስለሆነ የሞላሁት የመረጃ ስህተት ነው ብሎ ብሎክ አደረጉኝ ማለት ነው። የፓዮኒር ሳፖርት አሲስታንት አናግራቸው ነበርና እንዲህ ነበረ ያሉኝ። ሲጀመር ኢትዮጵያ ውስጥ አልተፈቀደም፣ አንቺ ያለሽበት ሎኬሽን አይሰራም፣ አልተፈቀደም። ሁለተኛ ደግሞ የተሳሳተ መረጃ ሞልተሻል፣ ስለዚህ አካውንትሽ ብሎክ አድርገናል፣ ሌላ አማራጭ ፈልጊ ነበረ ያሉኝ። ስለዚህ እናንተም ባለማወቅ እኔ የተሳሳትኩትን ስህተት እንዳትሳሳቱ ብዬ ፓዮኒር አካውንታችሁ ላይ ችግር ሊፈጥሩ የሚችሉ ስህተቶች እነግራችኋለሁ። አንደኛ ስህተት ቀጥታ ከብራውዘር ሳይን አፕ ማድረግ። ይሄ ትልቅ ስህተት ነው፣ አይሰራም። ሲጀመርም ከኢትዮጵያ ሆኖ አይሰራም በእንደዛ መንገድ ማለት ነው። ታዲያ ምንድነው ማድረግ ያለብን? ኢትዮጵያ ውስጥ እኮ ፓዮኒር የሚጠቀሙ ሰዎች አሉ የምትሉ ከሆነ ደግሞ አፕወርክ ላይ ወይ ፊቨር ላይ የምትሰሩ ከሆነ ወይ አማዞን ላይ የምትሰሩ ከሆነ ምንድነው ማድረግ ያለባችሁ? የባንክ አካውንታችሁ ሙሉ ስትባሉ እናንተ ምንድነው መምረጥ ያለባችሁ? ፓዮኒር ትመርጣላችሁ። በዛ መንገድ ትክክለኛ ፓዮኒር ልትከፍቱ ትችላላችሁ እንጂ ዳይሬክት ሳይን አፕ ባደረጋችሁ ቁጥር አካውንታችሁ ብሎክ ነው የሚደረገው። ምክንያቱም ያለንበት ሎኬሽን አይሰራም፣ ለዛ ነው። ስለዚህ ቀጥታ ዳይሬክት ሳይን አፕ ከማድረግ ይልቅ በፕላትፎርሞች ፓዮኒርን መምረጥ ይሻላል ማለት ነው። ሁለተኛ ስህተት ደግሞ የመረጃ ስህተት እንዳይገጥማችሁ፣ የተሳሳተ መረጃ እንዳትሞሉ። ፓስፖርት ከሆነ የፓስፖርታችሁ ትክክለኛ ስም፣ አባት፣ የአያት ስም፣ ስልክ ቁጥር፣ የባንካችሁ ቁጥር በስነ ስርዓት መሙላት አለባችሁ። አንድ ፊደል እንኳን ከተሳሳታችሁ ድጋሚ ልክፈት ብትሉ አይፈቀድም። ስለዚህ ዛ ናሽናል አይዲ ወይ መታወቂያችሁ ላይ ያለው ኢንፎርሜሽን በሙሉ በስነ ስርዓት መሙላት መቻል አለባችሁ እና ፓስወርዳችሁም እንዳትረሱ በስርዓት መያዝ አለባችሁ ማለት ነው። አለበለዚያ የተሳሳተ መረጃ ከሞላችሁ ከዛ በኋላ ደግሞ ብሎክ ነው የሚያደርጓችሁ። ሶስተኛ ደግሞ ዱፕሊኬት አካውንት የምትከፍቱ ከሆነ ማለት ነው። እኔም እዚህ ጋር ተሳስቻለሁ። አንድ አካውንት ከፈታችሁ አልተሳካም ምናምን ብላችሁ ሬጂስትሬሽኑ ሳትጨርሱ ተዋችሁ። ከዛ እንደገና ደግሞ ሌላ እንደ አዲስ አካውንት ስትከፍቱ ሲስተሙ ያውቅባችኋል። በጣም ጥብቅ ስለሆነ ህጋቸው አንድ አካውንት ብቻ ነው መክፈት የሚፈቀድላችሁ። ስለዚህ ሁለተኛ አካውንት ከመክፈት ይልቅ አንደኛ አካውንት ላይ ለማስተካከል መሞከር መቻል አለባችሁ። ሶስተኛ ደግሞ በኢትዮጵያ አይሰራም ስለተባለ ቪፒኤን አብርታችሁ በሌላ ሀገር ሎኬሽን መቀየር፣ ኢትዮጵያ የነበረ ወይ ዩኤስ ምናምን ማድረግ። ለዚህ ደግሞ የባሰ ነው አካውንታችሁ ብሎክ እንዲደረግ የሚያደርገው። ስለዚህ አካውንታችሁ በስትክክል መሙላት አለባችሁ። ሎኬሽኑ ኢትዮጵያ ማድረግ መቻል አለባችሁ። ስልክ ቁጥራችሁ፣ ሁሉም እያንዳንዱ ነገር ትክክለኛ እናንተን የሚገልጽ ኢንፎርሜሽን መሙላት አለባችሁ ማለት ነው። አለበለዚያ አንድ ስህተት እንኳን ካገኘ ብሎክ ነው የምትደረጉ። አካውንታችሁ ኦሬዲ እናንተ ያልከፈታችሁ ሰዎች ካሁን በኋላ የምትከፍቱ ሰዎች ነው ይሄ ከዚህ በፊት የነገርኳችሁ። አሁን ደግሞ አንድ የከፍታችሁ አካውንታችሁ ላይ ችግር ያለበት ምንድነው ማድረግ ያለባችሁ? መጀመሪያ ማድረግ ያለባችሁ ነገር የፓዮኒር አሲስታንት ማግኘት መቻል አለባችሁ። እንደዚህ ሆኗል አካውንቴ፣ ስለዚህ ፕሊዝ አስተካክሉልኝ ብላችሁ መጠየቅ መቻል አለባችሁ። ከዛ ችግር ካለው የሚስተካከል ነገር ከሆነ ያስተካክሉላችኋል። የማይስተካከል ነገር ከሆነ ደግሞ እንደኔ ቁርጣችሁን አውቃችሁ ሌላ አማራጭ ትፈልጋላችሁ ማለት ነው። ስለዚህ ሌላ አማራጭ ከመፈልግ መጀመሪያ አካውንታችሁ ላይ የተፈጠረውን ችግር ማወቅ አለባችሁ። ሁለተኛ ደግሞ አሁን ላይ አሪፍ እድሎች እየተገኙ ነው ማለት ቀጥታ ከባንካችሁ ጋር ማገናኘት ትችላላችሁ። ከኢትዮጵያ ንግድ ባንክ ቀጥታ ማገናኘት ትችላላችሁ ማለት ነው። ሶስተኛ አማራጭ ደግሞ ውጭ ሀገር የሚኖሩ ዘመድ፣ ቤተሰብ፣ ጓደኛ በጣም የምታምናቸው ሰዎች በእነሱ አካውንት መሙላት ትችላላችሁ። ይህንን አማራጭም መጠቀም ትችላላችሁ። ሌላ ደግሞ ዋይዝ አካውንት አሁን አለ መክፈት ትችላላችሁ። ግን
ዋይዝ አካውንት ለመላክ ነው እንጂ ለመቀበል በጣም ያቆያል። ስለዚህ በጣም አስተማማኝ ነው የምለው መንገድ ቀጥታ ከባንካችሁ ጋር ማገናኘት ነው፣ ወይ ካልሆነ ደግሞ የዘመድ የጓደኛ የምታውቁት ሰው አካውንት መሙላት ነው ማለት ነው። ስለዚህ እንደዛ አይነት አማራጮች መፈለግ አለባችሁ። ከብዙ ጊዜ በኋላ ኢትዮጵያ ውስጥ የፔመንት ሜትድ እንደሚስተካከል ተስፋ እናደርጋለን። እስቲ እናንተ ደግሞ እኔ የማላቀው እናንተ የምታውቁት የፔመንት ሜትድ ካለ በኮሜንት አሳውቁኝ፣ ወይም ደግሞ ስለ ፓዮኒር ጥያቄ ካላችሁ በኮሜንት አሳውቁኝ። የዛሬ የፓዮኒር አካውንት ችግሮችና መፍትሄዎቻቸው ቪዲዮ ይህንን ይመስል ነበረ። ቀጣይ ደግሞ በሌላ ቪዲዮ እስከምመጣ ድረስ ሰላም ሁኑ። ሰብስክራይብ፣ ላይክ፣ ሼር ማድረግን አትርሱ።